The guy you see next to me is the most generous billionaire in the world, and I found him. Hi, my name is Sam, and this is my story. አሜሪካ እስካሁን ካየችው ከፍተኛ የገንዘብ መጠን ማጭበርበር በሳም ባንክማን-ፍሬድ የተካሄደውን አያክልም። ከዎል ስትሪት ስቶክ ትሬደሮች እስከ ታዋቂ ቅርጫት ኳስ ተጫዋቾች የሳም ባንክማን-ፍሬድ የክሪፕቶ ከረንሲ መገበያያ ፕላትፎርም የነበረውን FTXን አስተዋውቀውለት ነበር። በአንድ ወቅት አጠቃላይ ሀብቱ እስከ $30 ቢሊዮን ያህል እንደነበር የተለያዩ ሚዲያዎች ዘግበዋል። 30 ዓመት ሳይሆነው ይህን ሀብት መያዙ፣ በቪዲዮ ጌም ብዙ ሰዓት ማጥፋቱ፣ ለኢንተርቪው ሲጋበዝ በሚለብሳቸው ልብሶች የብዙ ሰዎችን ትኩረት መሳብ ችሎ ነበር። ነገሩ ግን ሌላ ነው። የክሪፕቶ ከረንሲ ሞንስተር የተባለው ሰው ደንበኛ አጭበርባሪ ነበር። ዓለማችን በክሪፕቶ ከረንሲ መገበያየት ከጀመረች በኋላ ብዙ ሰዎች በአጭር ጊዜ ሀብታም መሆን ስለሚፈልጉ ገንዘብን ለማግኘት በክሪፕቶ ከረንሲ ይነግዳሉ። የክሪፕቶ ከረንሲ መምጣት ብዙ ሰዎችን እንደጠቀመ የተረጋገጠ ቢሆንም በዚህ ንግድ ብዙ ሰዎች ገንዘባቸውን ተበልተው ሜዳ ላይ ቀርተዋል። ስካም ማለቴ ነው። ከክሪፕቶ ከረንሲ መገበያያ ፕላትፎርሞች ባይናንስ በቀዳሚነት በታማኝነት የሚጠቀስ ነው። ከዛሬ 4 ዓመት በፊት ከባይናንስ በመቀጠል FTX ብዙ ደንበኞች የነበሩት የክሪፕቶ ከረንሲ መገበያያ ነበር። ነገር ግን በወራት ጊዜ ውስጥ ይህ ትልቅ ፕላትፎርም ከ32 ቢሊዮን የደንበኞቹን ዕዳ መክፈል እስኪያቅተው ድረስ ከሰረ። ለዚህ ሁሉ ተጠያቂ ማን ነው? ሳም ባንክማን እናቱ ባርባራ ፍሬድ፣ አባቱ ጆሴፍ ባንክማን በስታንፎርድ የሕግ ትምህርት ቤት ሁለቱም ፕሮፌሰሮች ነበሩ። ቤተሰቦቹ አይሁዳዊ ሲሆኑ መካከለኛ ገቢ ካላቸው የኢኮኖሚ ደረጃ ይመደባሉ። ብዙ ሰዎች የቤተሰቡን ታሪክ አይተው ፈጽሞ አታላይ ሊሆን እንደማይችል እምነት ጥለውበት ነበር። በሂልስብራፍ ካሊፎርኒያ ክሪስታል ስፕሪንግ አፕላንድ የሃይስኩል ተማሪ እያለ በክረምት ወቅት ከአሜሪካና ከካናዳ በማት ትምህርት የተመረጡ ጎበዝ ተማሪዎች የሚወስዱትን አጋዥ ትምህርት ተምሯል። የመጀመሪያ ዲግሪውን የወሰደው በአፕላይድ ፊዚክስ ከዓለማችን ዕውቁ ዩኒቨርሲቲ MIT ነው። በ2013 የኢንተርንሺፕ ፕሮግራሙን በጄኒ ስትሪት ካፒታል ይወስዳል። ጄኒ ስትሪት ካፒታል የትሬዲንግ ካምፓኒ ነው። በአሁን ጊዜ ከ2600 በላይ ሰራተኞች ያሉት የዓለማችን የንግድ ማዕከል ከተማ በሆኑት በኒውዮርክ፣ ለንደን፣ ሆንግ ኮንግ፣ አምስተርዳም፣ ቺካጎ እና ሲንጋፖር ቢሮን በመክፈት የስቶክ ማርኬት፣ የፎሬን ከረንሲ ማርኬት፣ የቦንድ ማርኬት ለኢንቨስተሮች ይነግዳል። ከምረቃው በኋላ በሙሉ ሰዓት የጄኒ ስትሪት የትሬዲንግ ፌርም ውስጥ መስራት ይጀምራል። በመስከረም 2017 ጄኒ ስትሪትን ለመልቀቅ ይወስናል። ምን አስቦ ነው? ሳም ባንክማን ጄኒ ስትሪት እያለ የራሱን የትሬዲንግ ፌርም ለመጀመር ያስብ ነበር። ስራውንም የለቀቀው ለዚህ ጉዳይ ነው። ነገር ግን በወቅቱ የ23 ዓመት ወጣቱን ማን አምኖት የትሬዲንግ ፌርም እንዲመሰርት ፈቃድ ይሰጠዋል። ፈቃዱን ቢያገኝ ደግሞ ማን አምኖበት ኢንቨስት ያደርግበታል? ጃን ታሊን የኤስቶኒያዊ ዜግነት ያለው የኮምፒውተር ፕሮግራመር እና ቢሊዮነር ነው። የሳም ባንክማን ድርጅት እንዲጀመር ኢንቨስት አደረገበት። ፈቃድ ለማግኘት የትሬዲንግ ድርጅት እንደሆነ እንዳይታወቅ አለሜዳ ሪሰርች ብሎ ይሰይመዋል። መንግስትም የምርምር ተቋም እንደሆነ እንዲያስብ በማድረግ የንግድ ፈቃድ ይረከባል። ነገር ግን አለሜዳ ሪሰርች የተባለው የትሬዲንግ ፌርም ነበር። አለሜዳ ሪሰርች በካሊፎርኒያ ብሬክሊ የሚገኝ የክሪፕቶ ከረንሲ ትሬዲንግ ፌርም ነው። በ2018 የቢትኮይን ዋጋ በአሜሪካና በጃፓን ትልቅ ልዩነት ነበረው፣ $5000 ልዩነት። ይህን ዕድል በመጠቀም የዋጋው ልዩነት ተቀራራቢ እስኪሆን ድረስ ከአሜሪካ ቢትኮይን የገዛ ጃፓን ቢትኮይን ላይ የሚፈልግ ድርጅት ወይም ግለሰብ መሸጥ ይጀምራል። አንዳንዴ በቀን ውስጥ እስከ $5 ሚሊዮን የሚያህል ግብይት ይፈጽማል። በአሜሪካና በጃፓን የነበረው የቢትኮይን ዋጋ ተቀራራቢ ሲሆን የንግድ ልውውጥ ቢካሄድም ትርፍ ስለሌለው አለሜዳ ሪሰርች እና ሳም ባንክማን-ፍሬድ ሌላ አማራጭ መፈለግ ጀምረዋል። በ2018 መጨረሻ አካባቢ ለንግዱ አመቺ ስለነበር ኑሮውን ከአሜሪካ ወደ ሆንግ ኮንግ ያደርጋል። በ2019 ሚያዝያ ሳም ባንክማን FTX ወይም ፊውቸር ኤክስቼንጅ የሚባል የክሪፕቶ ከረንሲ መገበያ ፕላትፎርም ይዞ ወደ ገበያው ይመጣል። በዋነኝነት ሰዎች የክሪፕቶ ከረንሲ አይነቶችን እንደነ ቢትኮይን፣ ኢቴሪየም፣ ሌላም ለመገበያየት እንዲጠቀሙበት የተሰራ ፕላትፎርም ነው። የባይናንስ ፕላትፎርም መስራች የነበረው ቻንግፓንግ ዛሁ የFTX ፕላትፎርም ከጀመረ ከ6 ወር በኋላ 20% የሚሆነውን የFTX ስቶክ በ$100 ሚሊዮን ገዛ። ቻንግፓንግ ዛሁ FTX ላይ ኢንቨስት ማድረጉ ፕላትፎርሙን ይበልጡኑ አስተዋወቀለት። በነሐሴ 2020 FTX $150 ሚሊዮን አውጥቶ ብሎክፎሊዮን ገዛ። ብሎክፎሊዮ አፕሊኬሽን ሆኖ እያንዳንዱ የFTX ተጠቃሚ የሚያደርገውን ትራንዛክሽን የሚቆጣጠር ነው። ከ11 ወራት ቆይታ በኋላ የፕላትፎርሙን አቅም በብዙ እጥፍ የሚያሳድግ ኢንቨስትመንት ወደ FTX ይመጣል። ምን ነበር? በ2021 ሐምሌ $900 ሚሊዮን ኢንቨስትመንት ከተለያዩ ድርጅቶች ያገኛል። ከነዚህም ውስጥ የጃፓኑ ድርጅት ሶፍት ባንክ ግሩፕ ኮርፖሬሽን እና የአሜሪካው ሴኳ ካፒታል በዋነኝነት የሚጠቀሱ ናቸው። ሶፍት ባንክ ግሩፕ እና ሴኳ ካፒታል ኢንቨስት የሚያደርጉት ቴክኖሎጂ ላይ ትኩረት አድርገው ለሚሰሩ ድርጅቶች ሲሆን አብዛኛውን ጊዜ ሊያድጉ የሚችሉ ድርጅቶችን ለዚህ ስራቸው ይጠቀሙታል። ይሄ እድል የFTX የድርጅቱን ዋጋ $18 ቢሊዮን ያህል አሳደገው። ማለትም ቢሸጥ ሊያወጣ የሚችለው ዋጋ። በመስከረም 2021 FTX እና ሳም ባንክማን ከሆንግ ኮንግ ጠቅልለው ደሴት ወደሆነችው ብዛት በሃማስ ገቡ። ይገርማቸዋል። ይህ ሁሉ ሲሆን FTX አካውንታንት ሆነ የድርጅቱን አጠቃላይ ሁኔታ የሚተነብይ የኢኮኖሚ ባለሙያ አልቀጠረም። በየካቲት 2022 FTX የስቶክ ማርኬት እንደሚጀምር ለደንበኞቹ አስተዋወቀ። በዚህ ወቅት የፕላትፎርሙ ተጠቃሚዎች ከ1
ሚሊዮን በላይ ደርሰዋል። በአሁን ጊዜ ማንኛውም ሰው ዳታቤዝ ላይ የክሪፕቶ ከረንሲ ኮይን አዘጋጅቶ ገበያ ላይ እንዲሸጥለት ይለቃል። ሰዎችም ለዛው ዲጂታል ኮይን ዋጋ ያወጡለታል። ከ2009 ዓ.ም ጀምሮ የቢትኮይን ገበያ ላይ ዲጂታል ከረንሲ ሆኖ መምጣቱ የክሪፕቶ ከረንሲ ራሱን የቻለ ትልቅ የገበያ ማዕከል እንዲሆን አድርጎታል። እንደ ስቶክና ፎሬን ኤክስቼንጅ ማርኬት በሐምሌ 29 2019 FTX የራሱን 350 ሚሊዮን FTT ቶክን ኮይን ይዞ ወደ ገበያው ይመጣል። ማለትም FTT ቶክኖች የFTX ዲጂታል ከረንሲ ናቸው። አብዛኛው የFTT ኮይን ሼር ሆልደር አለሜዳ ሪሰርች እና ራሱ FTX ነበሩ። ነሐሴ 22 ሳም ትራባኮ የአለሜዳ ሪሰርች CEO ስራውን በገዛ ፈቃዱ ይለቃል። ከአንድ ወር ቆይታ በኋላ በአሜሪካ የFTX ቅርንጫፍ ፕሬዝዳንት የነበረው ብሬት ሃርሰን በመስከረም 22 ስራውን ይለቃል። በዛ ወር ጆናታን ቺዝማን የFTX የብሮከሮች ሄድ ማለትም ከድርጅቶች ጋር በመገናኘት የግብይት ስራ የሚያስፈጽመው እርሱም ስራውን ይለቃል። በአጭር ጊዜ የFTX CEO የነበሩ ሰዎች ድንገት ስራቸውን መልቀቅ ሲጀምሩ የተለያዩ ሚዲያዎች እነ ብሉምበርግ፣ ዎል ስትሪት ጆርናል፣ ኮይንዴስክ ከጀርባ ያለውን ነገር ለማጣራት ምርመራ ውስጥ እንዲገቡ አደረጋቸው። ኮይንዴስክ በጥቅምት 22 የአለሜዳ ሪሰርች የባላንስ ሺት ወይም አጠቃላይ ሀብቱን ሲመረምር አብዛኛው የFTX ቶክን ሲገዛ የነበረው አለሜዳ ነበር። የአለሜዳ ሪሰርች ሀብቱ $14.6 ቢሊዮን ሲሆን $3.6 ቢሊዮን የሚሆነው ሀብቱ በFTT ቶክን የተያዘ ነበር። ሁለቱም የሳም ባንክማን ድርጅቶች ቢሆኑም የሚሰሩበት የተለያየ ህግ አላቸው። FTX ያወጣው የFTT ቶክን ዋጋ እንዳይቀንስ ሲያደርግ የነበረው በተሻለ ዋጋ ለእህት ድርጅቱ ለአለሜዳ ሲሸጥ ነበር። በጥቅምት 6 22 የባይናንስ ፎርመር CEO የነበረው ቻንግ ባንክ ዛሁ ወይም ሲዚ ባይናንስ የያዘውን አጠቃላይ የFTT ቶክን ለመሸጥ እንዳቀደ ትዊት ያደርጋል። ሲዚ በወቅቱ በትዊተር ገጹ ከ1 ሚሊዮን የሚበልጡ ተከታዮች ነበሩት። እርሱ ይህን መጻፉ የFTX ተጠቃሚዎች ላይ ትልቅ ድንጋጤን ፈጠረ። በዛኑ ቀን የFTT ቶክን ዋጋው እንዳይወድቅ የአለሜዳ ሪሰርች CEO የነበረችው ካሮሊን ኤልሰን ባይናንስ የFTT ቶክኖችን መሸጥ ከፈለገ አለሜዳ ሁሉንም መግዛት እንዳይፈልግ በትዊተር ገጿ ላይ ትጽፋለች። ብዙ ሰዎች ከሲዚ ትዊት በኋላ FTX ላይ ያላቸውን ገንዘብ በፍጥነት ማውጣት ይጀምራሉ። ይህም የFTX የሆነውን የFTT ቶክን ዋጋ በ80% እንዲወድቅ አደረገ። በጥቅምት 8 FTX የሊኩዊዲቲ ክራይሲስ እንደገጠመው ሳም ባንክማን ትዊት ያደርጋል። ለባይናንስም FTXን መሸጥ እንዳይፈልግ ያስታውቃል። ባንኮች በተለያየ ምክንያት ለደንበኞቻቸው የሚከፍሉትን ገንዘብ ሊያጡ ይችላሉ። በዋነኝነት የሚጠቀሰው የባንኩ ደንበኞች በባንኩ ካልተማመኑ ገንዘባቸውን ለማውጣት ይገደዳሉ። ባንኩ በወቅቱ የሁሉንም ደንበኞች ገንዘብ መክፈል ያቅተዋል። ምክንያቱም ከደንበኛ ለቁጠባ ብሎ የተቀበለውን ገንዘብ የብድር አገልግሎት ፈልጎ ለሚመጣ ሰው ኮላተራል በመያዝ ገንዘቡን ስለሚሰጡ ነው። የባንኩ ገንዘብ በካሽ ሳይሆን በተለያዩ አሴት በሆኑ ነገሮች ላይ ነው። ስለዚህ ባንኩ ለደንበኞቹ የሚከፍለውን ሲያጣ የሊኩዊዲቲ ክራይሲስ ገጠመው እንላለን። FTX ባንክራፕት ከመሆኑ ከ3 ቀን በፊት ብሉምበርግ እና ዎል ስትሪት ጆርናል ታዋቂ የመረጃ ምንጭ የሆኑት FTX የደንበኞቹን ገንዘብ ሳያውቁትና ሳይፈቅዱ ከአካውንታቸው የFTX እህት ለነበረው ለአለሜዳ ሪሰርች $10 ቢሊዮን ያህል እንደሰጠ መረጃ ያወጣሉ። ይሄ የራሱን መተዳደሪያ ደንብ በመጣስ ያደረገው ትራንዛክሽን ነው። ከዚህ በኋላ ባይናንስ FTX የሊኩዊዲቲ ክራይሲስ ብቻ ሳይሆን የደንበኞቹን ገንዘብ ያለ አግባብ በመጠቀሙ FTXን መግዛት እንደማይፈልግ ግልጽ ያደርጋል። በዚህ ሰዓት ነው እንግዲህ አጠቃላይ በሚባል ደረጃ የFTX ደንበኞች ገንዘባቸውን ዊዝድሮ ያዘዙት። ነገር ግን ምንም ነገር መቀበል አልቻሉም። ይህ ነገር እንዲከሰት ምክንያት የሆነው ሰው ሳም ባንክማን-ፍሪድ በነሐሴ 2023 የ25 ዓመት ፍርድና $10 ቢሊዮን ካሳ እንዲከፍል ይወሰንበታል።